እንደዚህ ብሎ እንደተኛ ፖፖፍ አላደረኩም አይደለ ሞጣ እኔ ህይወትህ ላይ እንደምቆምርብህ ህይወትህ ላይ እንደምጫወትብህ ነግሬሃለሁ። ከጨዋታ ውጭ እንደማሳብድ ከቤተሰብ ውጭ እንደማደርግ ነግሬሃለሁ። እምቢ ያልክ አይደል አካኪ ዘራፍ። እኔ ደግሞ ይሄንን ሁሉ ቪዲዮ ማንንም ጋር ሳልገናኝ ወላዳኛ በለው ወላ ማንንም ጋር ሳንገናኝ እኔ እናንተ ብቻ ያደረግና ድርጊት ነች። በማን እንዳደረግኩት ታዋት በላንተ ዘመነ ካሴን ኪቱን ቆርጣለሁ የሚል ሰው ነው እንዳንተ የምታዝንልህ። ፋኖን በመርዝ ገላለሁ የሚል ምን አይነት ያማራ ስነ ልቦና ነው ያላችሁ? አማራ አይደላችሁም ነው? ተካዳን አንለያይ ሞጣ ኪንግ የሚለው እኮ ጋላ እኮ ነው የሚስቱ ቤተሰቦች። እናትሽ ትበዳ ሚስቲቱ ራሱ ቀድም ደውለሽልኝ የሴክስ ቪዲዮ ላክልኛል። እዛው ቴሌግራም ግቢና ተከታይ ግም ጥንብ ጋላ ደንቆሮ ለመንሽኝ አይደለ ቤተሰቦቼን አታሰድበኝ ብለሽ ለመንሽኝ። ማን እኔ ልሰማሽ? ራሴ በራሴ መንገድ እንዴት እንዳገኘው እስልኩ ላይ ራስሽ አይተሻል። ጃፒ ካላ አስገባዋለሁ ከሌላ ግን ወደ ቪዲዮ እንቀጥላለን። ልክ 2000 ሰገቡ ከፍተዋል። ሰይድ ወረባቦ የሚባል ደንቆሮ ይታለ ውርደትን ተከናንበት ትሄዳለህ። እኔ ልንገራችሁ የአማራ ደም ገና በአማራ ስም የነገዳችሁ፣ በአማራ ስም የበላችሁ፣ በአማራ ስም የዘረፋችሁ፣ ኢትዮጵያ ገብታችሁ መኪና የገዛችሁ ዛሬ ድረስ ተደብቃችሁ በአማራ ትግል እጀ ላይ ናችሁ። ሁላችሁ ግደለኝ፣ እኔን ግደል፣ ቤተሰብን ከፈለክ እንደፈለክ ጨፍጭፍ ብዬ ፈቅጄልሃለሁ እያልኩ ነው። ላሳያችሁ ነው። ማንም ተው ብለሽ እዚህ ቃል እንዳትገቢልኝ። ዛሬ በጎጥ በሰፈር ልትከፋፈች ትችያለሽ፣ ግን ዘመነ ካሴ የአማራ አባት ነው እያልኩሽ ነው። ድምፁ ብቻ የአማራ አባት ነው እያልኩሽ ነው። እንደዛ አይነት ቀልድ 2000 ሞልተናል። ድምፁ ብቻ የአማራ አባት ነው እያልኩሽ ነው። እንደዛ አይነት ቀልድ 2000 ሞልተናል። ዌብሳይት ካለ ዌብሳይት አለ። ኦኬ ዌብሳይት በቀደም ለምን አይ ነበር ውሳኔያችን ጋይ ስለሺ ና ሰይድ ወረባቦን ጥሩት። ሰይድ ወረባቦ እንኳን አሳይና ያለው እንግዲህ እኛ አንድ ነገር በአማራነታችን ከዚህ በኋላ እየሞትን አንቺ ኮፒ ሊንክ አድርግ። ይሄን ከጀመርኩት እንዳደረግኩትና እንዳያስኩት ነው ማወቅ ያለባችሁ። እንግዲህ አስክሬ በጠጥ የሚያካክል የተቆረጠ ስጋውን በብብት የተሸክም እንትናን ሸር ብታደርጉለት በጣም መልካም ነው። እንዲቀየመኝ ስለማልፈልግ ተዋት በልሩሩ ልብ አይኖራችሁ በእናታችሁ። አማራውን ነገሩ ኦሮሞዎች ናቸው፣ የትጅ ቤተሰቦች ናቸው። አማራው በዚህ ጊዜ ተዋይለም። እስኪ የት አለ ያሬድ የማዲንጎ ወንድም ነው። በጣም እናከብረው ወንድም ማዲንጎ አንፎርቅ እሱ ወንድም ነው። በቀደም ተው በቃ ለኔ ተውት እባካችሁ ብሎናል። ዛሬ ግን ቢመጣና ሰይድ ወረባቦ የሚባል አእምሮ ደካማ የት አለ? ትግል ላይ ያዝከው ወይስ ቁማር ላይ ያዝከው? አንተ እኛ እርስ በርሳችን ጦርነትን ማዘዝ በቤቱ ከሆነ ዝጋ እናውጣ እያለ ነው በሉት። ቤተልሔም ዳኛቸው የት አለ? እና ይበላት ተደርደሩ። ከዛ ከፍተዋለሁ። ተጀመረ ጨዋታ አይቆም ይቀጥላል። ሃሎ ጆከር ምን ጨለማው ምንድነው? እንትኑ አዳምጥ። እኔ ካሜራን ስለማልዘጋ ነው። ያያንኑ ችግር ነው። ታዲያ ይዘጋባል። ቤት ጨለማ ማድረግ የለብህም። ኦኬ ወይ ዝጋው። እንደሱ አድርገው በቃ። እሺ ቀጥል። የት አለ ሰይድ ወረባቦ? ቤቱን ዘግቷል። አልዘጋም። እኔ አልደውልለት። ምንድነው አሁን ተያዘው አጀንዳ ምንድነው? የሞጣ ሙሉ ቪዲዮ ላሳይ ነው። በቀደም ለተው ብላችሁኛል አይደል? አሁን ላሳየው ነው። አላርፍም አለ እንዴ? አንደኛ ምንም ማረፍ አለማረፍ የሚባል ነገር ጨዋታ የለም። እኔ ያለኝ አለ ብዬ ጫፏን ብቅ ሳረግለት እውነት አልመሰለውም አይደለ? አሁን እውነትነቱን አሳየዋለሁ። ለህዝቡ ለማሳመን ዳርዳር ጭራሽ ዳኛው አለና እኔ ምን ግንኙነት አለን? እናንተ ናገባ
እኔና ዳኙ ኋላ ራሱ ህሊናው የሚያውቀው እኔና እሱ ምን ግንኙነት አለን ነው ጥያቄ። አላርፍ ያለች ጣት አርጠንቅላ ትመጣለች የሚባል ጨዋታ አለ። ሊቁ የምትባል ከብት እናት ልብዳ የሰውም ሲያስክ ዙር ዝም ብለህ ጥማት አማሮጊት። አሁን እዚህ ጋር አንተ ጋር ለመልስ መመልስልህ ሊቁ የሚባል ሸሌ ያለ የከብት ልጅ እናት መውተው ቦልከው ማንም ሰው እንድናገር አትፍቀድለት። ሽንታን በለው ማንንም ሰው እንዳትፈራ። እከካ እዛ ጥግ ለጥግ የኦሮሞ እኮ ነው ግም ኦሮሞ የአዲስ አበባ ልጅ ነኝ ይላል። እናትን ልብዳት ሼር ባቦ ዘግቷል እያላችሁ ነው። እኔ እኮ የምጠብቀው ሁለት ሰዎች ነው። አበባ ስጡ አስቀዝናለሁ። እዛ 3 እና 4 ሰው ይዘህ ቁጭ ብለህ ትጮኻለህ። እንደ እባብ ነው የማስጮህ። የጥንብ ልጅ የሚስትህን ፎቶ ከነ ጡቷ እንዳለቅልህ አንተ ጥንብ ሌባ ልጅ። እኛ ጋር የሌለ ነገር የለም። እኛ የማይደርሰን አጀንዳ የለም። ብራዘር አርፋችሁ ትቀመጡ ይሻላል። እያንዳንድ አቡፋኖ ነው አሁን የሚጠበቀው። አቡፋኖ ነው እየተጠበቀ ያለው። ጨርሰናል አባቴ። ቴሌግራሙንም አዘጋጅቼዋለሁ። ይሄኛውንም ሙሉ በሙሉ ላሳያችሁ። ፖፖ አፍ እኔ ጆከር ከኔ ጋር ትነካካለህ እና ትልብዳለህ። ምንድነው አስተያየት? ምንም ልመና ድርድር የለም። ድርድር ነገር የለም ተብለናል። ጃፒ ፋራው አዎ እኛ ታግሰናል። አንድ ሰው እንደዚህ ሆኖ አፉን ከፍቶ እየቆራረጡ ያምጡለት እንዳይዘጋ። እኔማ ለቀዋለሁ፣ ገና በቤቴ ለቀዋለሁ፣ ሙሉውን ለቀዋለሁ በቤቴ። እዚህ ላይ ላይቭ ላይ ግን ህዝቡ አሳየዋለሁ። 3000 ከገባ አላጡል በረግዶ አድርጉ እስኪ ኮፕሊንግ እና ተልብዳለ። ይሄ ግማታማ ይም ዶንቆሮ አንተን ለፋኖ መርዝ የምታበላው አንተን ለፋኖ። ሰላም በለው እኔ አባት ሰላም በለው መርዙ እንዴ ከዚህ በኋላ ነው አንንም አልተው ሄድ ተቀስ ነበርኩ። እናንተ እውነት ለአማራ እውነት አማራ ነን ካላችሁ ሞጣ በዚህን ጊዜ እንደዚህ እየተናገረ ብልግናውን ኦኬ ሌትስ ጎ እኔ ገባ እኔ ምን አባል ይሰራልኝ? ይኸው ሪከርድ እያደረክ ለጥፎ ካሁን በኋላ ለጥፎ የፖፖ አፍ ልጅ እናት ልብ። አንተ ደግሞ ሰውን አማራን የምትናገርበት ስነ ልቦና አለ? ሳብ ይኸውልህ እኮ አንድ ጊዜ ያምን እኮ አንድ ጊዜ ኧረ እኔ ራሱ አሳዘነኝ። አንጀቴ ሊጨክን አልቻለም። ጆካዬ ጆካ ነረጂ እንደዛ አይነት አዛኛ አማራ አንፈልግም። ውረጅ አንጀቴን በላው። እኔ ራሱ ልጆቹ ቢያዩት ምን ያክል ቢወረድ ምን ያክል ቢጨንቀው ዩኒ ማኛን ቤቱ አስገብቶ አንተን ያሰድባል። አዩት እንግዲህ ሞጣ እንደዚህ ብሎ እንደተኛ ነገር አንተ ስማ፣ የዘሜ አምላክ ነው እንደዚህ ያደረገው። በልቡ ተደፍቶ ነው በወገቡ ነው እንጂ የተኛ የፖፖ አፍ 360 ዲግሪ አፉን ከፍቶ በቃ ከበናት ሊዘጋብክ ነው። ስክሪንሻት አድርገውታል እርግጠኛ ነኝ። ኮፒ ሊንክ አድርጉ ጋይስ 10 ሺህ ሙሉ። ቀጣዩን ሌላውን ነገር ቴሌግራም ላይ እንገናኝ። ሃይ ባይ። አሁን በቤቴ እዚህ ላይ አስቀምጥላችኋለሁ። በተረፈ ቪዲዮውን አንሱ እየገባችሁ ቻው።